እዛው አሜሪካን ውስጥ የአሜሪካው ፕሬዝዳንት እንኳን በነፃነት መግባት የማይችልበት መንደር እንዳለ ታውቃላችሁ? ይሄ ሰፈር በካሊፎርኒያ ግዛት ውስጥ የሚገኝ ሲሆን የቆዳ ስፋቱም 1100 ሄክታር አካባቢ ነው። እና ሌላው የሚገርማችሁ ነገር ደግሞ ይሄ ሰፈር ከካርታ እይታ ውጪ ነው። እያንዳንዳቸው የሀብት መጠናቸው ከ100 ቢሊዮን ዶላር በላይ የሆኑ ቁጥራቸው ከ2500 የማይበልጡ ባለሀብቶች ይኖሩበታል። እና ወደዚህ ሰፈር ተቀላቅላችሁ አባል ለመሆን ካስፈለጋችሁ ደግሞ ቢያንስ በትንሹ የ20 ዓመት የጥናት ጊዜ ይካሄድባቸዋል። ይሄ ቦታ አሜሪካን ውስጥ ከኤሪያ 51 በመቀጠል ሁለተኛው ከፍተኛ ጥበቃ የሚደረግለት አካባቢ ነው። መንደሩም 24 ሰዓት በሚሰሩ የኢንፍራሬድ ሴንሰሮች በአመት ከ5 ሚሊዮን ዶላር በላይ የሚወጣባቸው በግል ጠባቂዎች ይጠበቃል። እና የአሜሪካ ፕሬዚዳንት የሆኑ ሰው ድንገት ተነስተው ወደዚህ መንደር መሄድ እፈልጋለሁ፣ መግባት እፈልጋለሁ ቢሉ መግባት አይችሉም። የአሜሪካ ፕሬዝዳንት ወደዚህ መንደር እንዲገባ የሚፈቀድለት አንድ ጊዜ ብቻ ነው። ታዲያ ወደዚህ መንደር የሚገባው እንደ አሜሪካ ፕሬዝዳንት ሆኖ ሳይሆን እንደ ተራ ጎብኚ በመሆን ወደዚህ መንደር የሚገባው። ፕሬዝዳንቱም 2000 በላይ ቢሊዮነሮች በሚኖሩበት ወደዚህ መንደር ከገቡ በኋላ ለ2 ሳምንት ከነዚህ ቢሊዮነሮች ጋራ ይመክራሉ፣ ይወያያሉ፣ ጊዜ ያሳልፋሉ። ነገር ግን ወደዚህ መንደር በሚገቡበት ጊዜ ጋዜጠኞች፣ ስልክ፣ ካሜራ የሚባሉ ነገሮች በፍጹም ይዞ መግባት አይቻልም። ይሄ መንደር በካሊፎርኒያ ሬድውድ ደን ውስጥ የሚገኘው ቦሄሚያን ግሮቭ በመባል ይታወቃል። ይሄ መንደር